ውድ ቤተሰቦቼ እንደዚህ አይነት ጨዋታዎችን ማለት ነው ባንሞክር ጥሩ ነው ብዬ ነው የማስበው። ላይክ፣ ሰብስክራይብ፣ ሼር አድርጉ። አንዳንዴ ባለማወቅ እንትን እንላለን፣ ህይወታችንን ለአደጋ እናጋልጣለን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ሙና ኤንድ ዜድ ዩቲዩብ እንዴት ናችሁ? ሰላም ናችሁ ወይ? አላህ አልሐምዱሊላህ። ለመጀመሪያ ጊዜ ማለት ነው ይሄንን ጨዋታዎችን ሞክሬ የሆንኩትን ነው ማጫወታችሁ። ስትዬ ከፍላልኝ መጫወት አለብኝ ቢወስኜ ተሰቀልኩ። ሶስት ነን እንግዲህ። ወይኔ ያውም ስንት አመት 10 አመት በኋላ ልብ ብሎኝ ጀምሬ ማለት ነው። ተው የነበረው ፈተና ማለት ነው። በጣም ከባድ ነው። እንዲህ አይነት ጨዋታዎችን አትድፈሩ። በህይወታችሁ በነፍሳችሁ ወስናችሁ ነው የምትገቡት ማለት ነው። አሁን እኔ ወዲያው በቃ ደቂቃ አላልቅ ሲለኝ ማለት ነው ሻሃዳዬን ይዤ ነው ቁጭ ያልኩት። በቃ ሻሃዳዬን ይዤ አሽሀዱ አላህ ላ ኢላሀ ኢለላህ ብዬ ነው ቁጭ ያልኩት ማለት ነው። በጣም ከባድ ነው። በጣም እንዲህ አይነት ጨዋታዎች ባትሞክሩ ደስ ይለኛል። እኔም መክራችሁ ማለት ነው። አሁን እነሱ አሮጊቶቻቸው ህፃናቶቻቸው እንደፈለጉ ይሆናሉ። ልምድም ይጠይቃል ደግሞ እና አልሐምዱሊላህ እንደምንም እንግዲህ አልቆረጥኩኝ። የነበረው ነገር በጣም ከባድ ነው። ላይክ፣ ሰብስክራይብ፣ ሼር አድርጉ። እንዲህ አይነት ነገርን አትሞክሩ ነው።